እንዴት ናችሁ? ደህና ናችሁ? ዛሬ 5 የተለያዩ ሽቶ ላይ ነው በሰፊው የምናወራው ማለት ነው። እነዚህ ሽቶዎች ደግሞ አሁን እኛ ጋር ቀዝቀዝ ያለ አየር ሁኔታ ስለሆነ እነዚህ ሽቶዎች ደግሞ ከአየሩ ጋር የሚሄዱ ሽቶ ስለሆኑ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ደረጃ ላይ ስለዚህ ሽቶ ነው የምናወራው። ሊኩዊድ ፕሩ ነው የሚባለው። $40 በታች ነው የሚሸጠው የትም ቦታ እና ፓርፉም ዲማሊ ደግሞ ከ100 ምናምን እስከ 200 እንደዛ ነው የሚሸጠው ዶላር ወይ ደግሞ ኦይሮ። እና ይህ ሽቶ የቀዝቀዝ ያለ አየር ሁኔታ ነው ተቀብተን የምንሄደው። የመቆየቱ ጉዳይ 8.5 ነው የመቆየቱ ያህል ያስቀመጠው። እንደዚህም ደግሞ ፍላኮን ጠርሙሱ 7.4 ነው ፊድቤክ ያለው ሲሆን አሪፍ ፐርፎርማንስ አለው ማለት ነው። ሞቅ ያለ ደስ የሚል ሽታ አለው ሲሆን እና ይህ ሽቶ ክሬሚክ፣ ስፓይሲ፣ ኦሪየንታል ጣፋጭ የሆነ ያለበት ሲሆን ይህ ሽቶ ፓርፉም ዲማሊ በላይ በቪያቶን ወይ ደግሞ ፊድቤክ ያለው ሲሆን የፓርፉም ዲማሊ 8.4 ያለው ሲሆን ይሄ ደግሞ 8.7 ነው ያለው ማለት ነው። እና እንደዛ ነው የምላችሁ። ይሄ ነው የመጀመሪያ ሽቶ። በሁለተኛ ደረጃ ደግሞ ይሄ ሞመንቶ የሚባል ሽቶ ነው። ይሄ ሽቶ ደግሞ ከሪቭስ የሚባል ካምፓኒ ነው። ይሄ ሽቶ አረቢያን ቶምካ ከሚባል ሽቶ ጋር ነው የሚመሳሰለው። ይሄ ሽቶ የወንድም የሴትም ሽቶ ነው እና ከ8.7 ያለው ሲሆን ፐርፉሞዲኢ ወይ ደግሞ ዌብሳይቱ ላይ ፊድቤክ እንደተቀመጠ ማለት ነው። ይህ ሽቶ ጣፋጭ፣ ኦሪየንታሊሽ፣ ስፓይሲ፣ እንጨታማ ወይ ደግሞ ሆልሲክ ሚል ያለው ሲሆን ይህ ሽቶ እውነት ለመናገር እኔም በጣም ወደው ሽቶ ነው እና ይህ ሽቶም ደግሞ ውድ አይደለም። $40 በታች ነው የሚሸጠው እና ይህ ሽቶ እናንተም ቴስት አድርጉና ሜቢ ልትወዱ ትችላላችሁ። በሶስተኛ ደረጃ ላይ ያስቀመጥኩት ለታፋ ኸምራ። ለታፋ ኸምራ ብዙ ሰው ያውቃል። እዚህ ጋም እንደምታየው እኔም ብዙ ተጠቅሜያለሁ ማለት ነው እና ይሄ ሽቶ 3 አይነት የተለያዩ ሽታዎች ወይ ደግሞ 3 አይነት ለታፋ ኸምራ አለ ማለት። ለታፋ ኸምራ፣ ለታፋ ዱኻን፣ ለታፋ ቃህዋ የሚባል 3 የተለያዩ ለማለት ነው። አንደኛው ይሄኛው ነው የተመቸኝ። ሁለተኛ ደግሞ ቃህዋ የሚባለው ትንሽ ጣፋጭ ነው። ዱካን የተባለው ደግሞ ትንሽ ጭሳማ አይነት ትንሽ ከበድ ሳይሆን አሪፍ ነው ቢሆንም ግን 3 ይመቹኛል። ግን ቢሆንም ለጊዜው ያለኝ ይሄንን ነው። ወደፊት ግን ያኛውን ገዛለሁ ብዬ እያሰብኩኝ ነው። ለታፋ ኸምራ ሽታው 8 ነጥብ ያለው ሲሆን ቆይታው ደግሞ 8.5 ወይ ደግሞ 8 ሰዓት ተኩል እንደዚህ ይቆያል ብሎ ነው ያስቀመጠው። ጠርሙሱ ደግሞ እቃው 8.2 ፊድቤክ ነው ያስቀመጡት ማለት ነው። በአራተኛ ደረጃ ላይ ያለው ማለት ነው ይሄ ሽቶ ከለታፋ ነው። ብዙ ሰው ያውቃል። ብዙ ሽቶ ቀዝቀዝ ያለ እንዲሁም ደግሞ ትንሽም ሰመርም ላይም ተቀብተን መሄድ እንችላለን ማለት ነው። ደግሞ ይህን ሽቶ ይወዳል ማለት ነው። ይህ ሽቶ እውነት ለመናገር ከዲዮ ሰባሽ ኤሌክሲ ጋር ይመሳሰላል ነው የሚባለው ዌብሳይቱ ላይ እንደተቀመጠ። ሽታውን 7.7 ነው ፊድቤክ ያለው ሲሆን ቆይታ ደግሞ 7.9 ፋስት ወይ ደግሞ 8 ሰዓት እንደማለት ነው እና ፍላኮን ወይ ደግሞ እቃው 6.7 ያው ፕላስቲክ ምናምን ስለሆነ እንደዛ ነው ያስቀመጡት ማለት ነው። ይሄ ሽቶ ስፓይሲ፣ ጣፋጭ፣ ኦሪየንታሊሽ፣ ፍሪሽ የሆነ አይነት ያለው ሲሆን እውነት ለመናገር ይህንን ሽቶ እኔ ወደዋለሁ። ደግሜ የምገዛው አይነት ሽቶ ስለሆነ ይሄ ሽቶ አሪፍ ነው። እናንተም ደግሞ አብዛኛውን ጊዜ $35 ወይ ደግሞ $30 በታች ሲሸጥ ነው የሚገኘው። እናንተም ባገኛችሁት ቦታ ገዝታችሁ መጠቀም ትችላላችሁ። በአምስተኛ ደረጃ ላይ ያለው ይሄኛው አውት ኦፍ አረቢያ 3 የሚባለው ሽቶ ነው። ሽቶ ከለታፋ ነው። የሽቶ ስሙ ደግሞ አውት ኦፍ አረቢያ 3 ነው የሚባለው። በጣም ከባድ የሆነ ሽቶ ነው። እውነት ለመናገር እኔ መጀመሪያ ላይ የገዛሁት ጊዜ እንደዚህ አልመሰለኝም፣ ግን ከጊዜ ወደ ጊዜ
እየወደድኩት ነው የመጣሁት፣ ግን ለሁሉም ሰው ይሆናል ብዬ አላስብም። እናንተም ደግሞ ይህንን ሽታታችሁ በፊት ይህንን ሽቶ መጀመሪያ ቼክ አድርጉና ከዛ በኋላ ብትገዙ ይሻላል ብዬ ነው የማስበው። ግን አሁን ለምሳሌ ከ550 $, ከሚሸጥ ሽቶ ጋር ነው የሚመሳሰለው። ያኛውን ሽቶ ተመርቶ ገበያ ላይ ውሎ አልቆ ወደ አሁኑ ሰው ገዝቶ ማለት ነው። ከዛ በሁለተኛ ጊዜም ገበያ ላይ ውለው አየር በአየር ነው፣ በቃ ወዳው ነው የሚያልቀው። ያን ያህል ተወዳጅነት አለው ላይ ውሎ ማለት ነው፣ ወዳው ነው ያለቀው። እና ይህ ሽቶ ደግሞ ከሱ ጋር በጣም ቀረቤታ አለው እና ይሄኛውን ሽቶ እውነት ለመናገር እኔም ወደዋለሁ፣ ግን ሁሌም ወይ ደግሞ ተቀብቼ የሚሄደው አይነት ሽቶ ባይሆንም ግን ቢሆንም አሪፍ የሆነ ሽቶ ነው እና እናንተም ከፈለጋችሁ ከ40 ወይ ደግሞ ከ50 $ በታች ገዝታችሁ መጠቀም ትችላላችሁ። ሽታ 8 ቆይታው ደግሞ 8 ሰዓት እንደዚሁ። ፍላኮ ወይ ደግሞ እቃው 7.6 ነው፣ ብዙም አይደለም። ያው ግን እኔ እቃው በጣም ደስ የሚል ብዬ ነው የማስበው። ይሄንን ይመስላል 5ቱ ያዘጋጀውላችሁ ለዛሬ ሽቶ ማለት ነው። እናንተም ደግሞ ጥያቄ ካላችሁ ወይ ደግሞ ሀሳብ ካላችሁ ኮመንት አድርጉ። አዲስ ለሆናችሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።